ቅዱስ ሙሴ ጸሊም ገዳም እንደገባ አጋንንት በቀን እየተገለጡ ይዋጉታል። እሱ ደግሞ የዋህ አይደል፣ ጀማሪ መናኝ ነው። ስግደት ይጨምራል። 500 ማረገው 600 እያለ ይጨምራል። አብዝቶ መስገድ መንፈሳዊ ሕይወት ነው፣ በእግዚአብሔር የታዘዘ ነው። ግን ስግደቱን ስላበዛውት አጋንንት ይሸነፋሉ ብሎ ማሰብ ደግሞ ትክክል አይደለም። ደግሞ ብዙ የሚሰግድ ሰው አጋንንትን አያሸንፋቸው ማለትም ደግሞ አይደለም። በደንብ መስማት አለባቸው። የነገሩን ልብ እንድታገኙ ትፈልጋለሁ። የሚሰግደው ሰው ማለት ያለበት ማን ነው የሚያሸንፍልኝ ነው ማለት ያለበት፣ እግዚአብሔር ነው የሚያሸንፍልኝ ነው ማለት ያለበት። እና ሲሰግድ ምን አለ አባ ኤስድሮስ እንዲህ ብለው ልዶ ሲያማክራቸው፣ አይ አባቴ ብዙ ስሰግድ እነሱም ይዋጉኛል አሉ። ወደ ምስራቅ አዞሩና መላእክትን አሳዩት። ተመልከት፣ በትህትና ከጸለይክ እነዚህ ይረዱሃል፣ ከታበይክ ግን እነዚህ ይዋጉሃል። በጉልበቴ ብዛት አጋንንትን አሸንፋለሁ አትበል። እንዲሁም አባቶቻችን ይላሉ ሰይጣን በቀሰቀሰ ጊዜ ለጸሎት አትነሳ ይላሉ። ግን ይሄ በእርግጥ ስለማይገባ አልተው የፍጹም ትምህርት ነው። የፍጹም ትምህርት ማለት ሰይጣን አሁን ተነስ ብሎ አንተ የቀሰቀስከኝ የጸሎት ጊዜ ጸሎት አይደለም ብለህ ታኛ ዝም ብለህ ነው፣ አትስማው ነው። ሰይጣን የሰበከው ስብከት አይጠቅምም ነው ባጭሩ፣ አይጠቅምም። በሰይጣን ምክር የሚገኝ ገር የለም። ስለዚህ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። አዎ። ስለዚህ መያዝ ያለብን እግዚአብሔር ይዋጋል፣ እግዚአብሔር ያሸንፍልኛል፣ እግዚአብሔር ይገስጽ፣ እኔ አቅም የለኝም ነው የሚባለው እንጂ ይሄ ደግሞ ከልብ ነው ባፍ አይደለም እንጂ በደንብ አሁንማ ተመስገን። አንዳንድ የዋሃን ምዕመናን አሉ በከተማ ተቀምጠዋን በቀን 500 ስገዱ እያሉ ለምዕመናን ሸክም የሚያሸክሙ ሰዎች አሉ። እና ይሰግድና አንዳንዱ ምዕመን እንዲህ ይለኛል፣ አሁን ተመስገን በቀን 300 እየቀጠቀጥኩት ነው ይሄን ሰይጣን ይላል። ምን ለኔም በቀጠቀጥክልኝ እናቴ፣ እንደው ወይ ጉድ። ቅዱስ ጳውሎስም እንደዚህ ብሎ አያውቅም። እየቀጠቀጥኩት ነው። አንተ አጋንንትን የምትቀጠቅጠው አይደለም፣ ክርስቶስ ነው የሚቀጠቅጠው። ማን ነው? ክርስቶስ። ሰይጣን ይኸው እንደዚህ ሊያመጻድቃችሁ ይችላል። አሁን ውዳሴ ማርያም መድገም ጀምሬያለሁ፣ ዳዊት እየጸለይኩ ነው፣ ንስሐም ገባው፣ እንዲያው የተመሰገነ ይሁን 2 ዓመቴን፣ አሁን እንዲያው አጋንንቱም እየተቃጠለ ነው ይላል ሰው ሲያወራ። እንዲያው በምን አወቅህ ራሱ እንደተቃጠለ? እንዲያው እኮ ይገርማል። እንዲያው እንደተቃጠለ በምንድን ነው የምታውቁት? እና የማይረባ ትሕትና በክርስትናውን ጫፉን የነካ ነው እንዳይመስላችሁ፣ ጫፉን የነካ ነው። ከቃሉ ጋር ናችሁ? አዎ። ክርስትና እንደው የኖርንበት እንዳይመስላችሁ እና አወቃውል ብላችሁ እንደው እንዳያጠፋን መጠንቀቅ አለብን። የመጨረሻ መመኪያችን የመድኃኔዓለም ምሕረት ነው። በቃ መጠጊያችን መሆን ያለበት። ቅዱስ እንጦንስን እኮ አራዊት እንግዲህ እሱ መላእክትን እስከ ማየት ደርሷል እኮ። መላእክት እስከ ማነጋገር ደርሶ አንድ ቀን ጅብ፣ አንበሳ፣ ዘንዶ፣ አይጥ፣ ጉርጥ፣ ነምር፣ እባብ የአራዊት አይነት በሙሉ ሌሊት ከበዓቱ መጡበት። ምንድን ያላቸው መሰላቸው? እኔ ምን አቅም አለኝ? ክርስቶስ ይዋጋቸው። ክርስቶስ ሲል ገና ነው የጠፉት። መታመን በክርስቶስ ቸርነት ነው። አንድ ጊዜ አቡነ ገብረ መንፈስ ቅዱስ መገድላ አጋንንት አውቀው እያለቀሱ ቆያቸው። ምኑን የምታለቅሰን? አቃጠልከን አንተ በጸሎት። ዝም ብለው እሳቸው መልስ ሳይመልሱ እጃቸውን ለጸሎት ዘረጉ። እግዚአብሔር ይዋጋችሁ ነው ብን ብለው ጠፉ። ምንጊዜም በእግዚአብሔር ቸርነት ወሚካኤልን ሊቀ መላእክት አመይት ባህሎ ሰይጣን በእንተ ሥጋሁ ለሙሴ ይተሐበለ ከመ ይንበብ ጽርፈተ። ቅዱስ ሚካኤል እንኳን ስለ ሙሴ ሥጋ ሰይጣን በተከራከረው ጊዜ ስድብ ቃል ይናገረው ዘንድ አልደፈረም። አላ ይቤሎ እግዚአብሔር ይሂስከ፣ እግዚአብሔር ይገስጽህ ነው ያለው። ማን ነው? ይኸውላችሁ ቅዱስ ሚካኤል እንኳን የብርሃን ሰይፍ አለው እኮ ሰይጣን ይዞ ማጨድ ይችላል። አንተ ምንድነው የምትል አላለውም ነው ያለው። ምንድን ነው እስቲ? እግዚአብሔር ይገስጽህ በሉ። ምንድን ነው ያለው? እግዚአብሔር ይገስጽህ ነው። ቅዱስ ሚካኤል እንኳን ነው። ይኸው ድፍረት፣ ይኸው ድፍረት። ሰይጣንን እየቀጠቀጥኩት ነው። ተው፣ ኧረ በወላዲታ ተመልከቱ ድፍረት። ሰው ሰይጣንን አቃጠልኩ ከማየት ሲል ከማየት በላይ ትዕቢት የለም። ቅዱስ ሚካኤል እንኳን አቃጥላለሁ አላለም። እግዚአብሔር ይገስጽህ ነው ያለው። እንዲሁ ከቅዱስ ሚካኤል በልጣችሁ ቁጭ ትሉ ሳታስቡት ወጣና እንደ ሸንበቋሉ ተንከባለለ እንደ ሙቀጫ። እንዲህ ያለ እድገት ነው ጅል እድገት የሚባለው። ራሳችንን በደንብ ማረም አለብን። እውነቴን ነው ማለት ነው።
ይህን ትቢታችንን ደርሰን እንዲሁ ቁብ በሀይቲ ሀሊፈኪ ድጓተ ምሄረኪ ያላሉ ሰውዬ እንዲሁ በየት አልፎ ነው ብድግ ብሎ ፊደል ሳይማሩ ድጓ የለ